አይኖቹን ሲያማብር እግሮቹ ገበሬ ወርናዎች ሳይሉ ትንሽ የሚስብ ነገር በጣም የሚያምር يعني شوية شنو بدأ أديابا لأن أنا شو جديد مش همان كأنه تبغى مراسل من زيادة كرتاني تور أنا ساعتين وبلا سانجو كرسي إنك أبو بابينو هانشي كده ننقلش بس فيه تكمل شو እንዲሁ የጠሉን ለመድረስ ቅርብ ነው። እናንተው እንዲሁ እኔ ታተይ ተማሪ ቤት የምትልከኝ እንድማር ነው። እኔ እንዲሁ ታይ በኩል ያ ጉልቤ ሚኪ አለ ታይ በኩል ነው ተማሪዎቹ ሲያገፉ ሙድ ነው ሙድ የሚሉትን ይዙብኛል። እንዲሁ ምን እንደማረው ወለስ አይ መዳናለ አያቻት ማሙጅሎ መጣች። ማሙጅሎ ነያች ምን ትቆማለና እየተዋርካ እንደ አመጣ ማሙጅሎ አይ ማሙጅሎ ወራ ባጀርዛይ አንቺ እስቲ ሰማኛለህ? ፍዲና ለዛ ለጉልቤ ጎደኛ ንገረው። እሺ መጥቶ ይፋለመኝ ገባካ? ና ከዚያው ና ጥፋ ጓደኛዬ ምን ሆነህ ነው? ይሄ ትምህርት ቤታችን ጉልቤ ሚኪ ዛጋ ይዞ ከጓደኞቹ ጋር ወንድ ልጅ አይደል እንደ ቆፍጣን በል እንጂ እኔ ጻባንችልማ ምንድነው ደግሞ መንገድ ላይ ይዞ ደብድበውኝ መነጽሬን ተቀብለው ማን እንዳይነግዛላት እኔ ምንም አላረኳቸውም። እየገባው ነበር ወደ ክላስ ናችግረን ዘው ተወጣ አንተ ጓደኛዬ አይደለ ትችላችሁ ፊታስከል እንደ ጨረስኩ እዛው ጨረስኩ። ጓደኝነት እንደዚህ ነው። እኔ ግን ወድ ነበር አንተ ግን አትከለክልልኝም። እሺ ብቻ እናግራቸዋለሁ። ትመጣልኛል? አዎ። እሺ። ኧረ ልቀቀኝ! ኧረ ገደልከኝ እኮ። የማፈቅራት ልጅ የሚጠብቅ ወጣት ረዝሞት ታየዋል። ደቂቃ እንደ ሰዓት፣ ሰዓቱም እንደ ቀን፣ ቀኑም እንደ ዘመን። ሐሳቤም ተሳካ፣ ተከፈቱ አይኖቼ ያቺን የጦራ ቃልል ከመንገድ ልቤ ደስ በል መንፈሴን ተደሰተ። በፍቅር መካከል አለ ብዙ እንቅፋት፣ የጌታ ልጅ ድሃን አይወድም ይላሉ። ብዙዎችም ልጆቻቸውን በዚህ ይከዳሉ። ልጅ ከአባት ተጣልቶ ብዙ ሰው የጎዳ ይህን የመሰለ አለብን ብዙ ጋር። ዛሩ ግን የሰው ልብ በሰው አይመራም። የፍቅራችን መብራት በትእዛዝ አይኖርም።
የወጣ ቃል የለም አፋችን ተናግሮ ዳሩን ግን ታይተን በአይን ስንገናኝ ደሜ ተንቀሳቀሰ ተፍታቱ ስሮች ያኔ መፈጠርሽ ለልቤ ተሰማኝ የማትመጣ መስሎት ልቤ ተስፋ ስቆም አፍ ሳይንቀሳቀስ ታስሮ በዝምታ ከልብ ጋር ያደርጋቸዋል። ተወይ ልሂድበት እንግዲህ ደህና ዋል እንዲህ ማለት ብለህ ለስንት ሰላም ነው? ሰላም ነው። ምን ነው ብቻ ነው? ማካሄዱት ጋር እያወራሁ ነበር። ተሸነፍኩ። ከተሸነፍክማ በጉንጮቿ ቅላት፣ በወገቧ ቅጥነት፣ በደረቷ ሙላት፣ በባቷ አቀራረስ፣ በፀጉሯ ቀለም ፍቅርህ ከአይን ላይ ነው ከልብ አይደለም። አፍ ሳይንቀሳቀስ ታስሮ በዝምታ ልብ ከልብ ጋር ያደርጋል ጨዋታ። እንዲሆኑብኝ እኮ ነው። መልካም ተረድቻለሁ። ወደ ክላስ እንግባ። ግን አይታጣል ልቀቃት። ሁለተኛ አጠገባ ላይ አልፈልግም። አንተ ማን ስለሆንክ? እሱም ቦታ ላይ ያሳያለሁ። እናንተ ደህና ነገር አለው። በእናትህ ቆይ ስማ፣ የዛችን ስልክ ቁጥር ስጠኝ። የቷ? ያቺ እናንተ ክላሷ ቤዛ ምናምን። ቤዛ? አሁን ራሷ አለኝ ልስጥህ? በእናትህ ስጠኝ። እሺ ያዙ 09 10 ኧረ ነው። ስማ በቃ ወደ ክላስ። በቃ አመሰግናለሁ። ኧረ ኖርማል ነው። ያዬ ወይ የኔ አባት ምን ሆነሽ? ችግር አለ እንዴ? ኧረ የለም ቴክስት ነው ነው? ምንም አይደለም። እስቲ ያሳይ። አቱ ምን ነው ከኔ የምትደብቂው ነገር አለ እንዴ? የለም ግን ተው በቃ። ለጊ ቺኮች ወይ አቡ ደግሞ ማነው ልታዘረጅኝ ትችያለሽ? ስሜ የለውን እንዴት አውቀዋለሁ? እዚያው ዋሪ ነገሩ ድሮም አንቺ ችግር አለብሽ። ካሁን በኋላ ላይሽ አልፈልግም። ቆይ ላስረዳ። ሄሎ ቤዚ። ቆይ አንተ ማን ነህ? ምን ማድረግህ ነው? ደግሞ ምን አጠፋው? ቴክስቱስ ምንድነው? ምን እንዳደረግስ ታውቃለህ? በጣም ነው የምታናድደው። ሁለተኛ ስልኬ ላይም እንዳትደውል ቴክስትም እንዳልክ። በቃ ብቻዬን ታይኝ። ብቻዬን ነው የምፈልገው።
ምን ሆነሽ ነው እህት? ዞር በልልኝ እኔ እህት አትበለኝ። ምን ሆነሽ ነው? ብቻሽን እኮ እያለቀስሽ ነው። አዎ እያለቀስኩ ነበር። በምን ምክንያት? ሰው ከፍቅረኛ ያጣል። ኦሽ ለካ አንተን ህይወቴን ያመሰቃቀስ። ኧረ ቆይ ላስረዳሽ። ቆይ ላስረዳሽ። ቆይ አካንተ ተቆጭ ወጣ። ኧረ ወጣ ተረጋጋሽ። እሱ እኮ ነው ቴክስት ልኮ ከፍቅረኛ ይጋጣል። ሁሉንም ነገር ቁጭ ብለሽ ትነግሪኛለሽ። እሺ እንዴት ባጨፍጭ አጋጨችው አስገባይለት ምን አስጋጨው ተረበለ ተፎጋዝ ይሉ እሺ በቃ ምንድነው ያጋራባሉ ምንም ማርድ ማራች ፋቢያ አንተ ደግሞ አስገልፈጥ ወደዛ ይባክ ይሜት ነው እና ወደዛ ይባክ እኔ እሱ ነው ፈጣሪስ ከመጀመሪያው ወደ ነገር ነገርኝ። ሁሉም ነገር እናስተካክላለን። እሺ ምን የተረገመሽ ቃል ናት። አንተ እንዴት ታደርጋለህ? መቼ አወኩ እኔ ባክ እንደዚህ ያደርጋለሁ። በእናትህ ተወኝ። በቃ ተረጋጋ። አንተ መላ እንፈልጋለን። እስቲ ምንድነው መላው? እኮ ምንድነው መላ እናጠምቃ። ተረጋጋ። ላብሪ ለምን አቤላ ጋር ደውለህ ሁሉም ነገር እንነግረው? ቶ እኔ በአካል አግኝቼው ነው የምነግርህ። ስልኩን እስቲ ያለ እኔ ያለኝ ሰው ደውሎትና በቃ አናግረዋል። የሶስት ማለት ሄሎ አቤላ፣ ሰላም ክላስ መጣን እንዴ? ላገኝ ፈልጌ ነበር። የቱ ጋር ነህ? እሺ በቃ መጣሁ። የት ነው ያለው? ባንዲራ ቦታ ነው ያለውን አብረን ሄደን ነበር። በቃ እሺ አብረን ያውን ሄደን ነበር። በቃ ይተናል። አይሽ በቃ ዛሬ ለተፈጠረው ነገር ይቅርታ ልጠይቅህ እፈልጋለሁ። ይቅርታ ለምን? እኔ ቤዛ ፍቅረኛ እንደሆነች አላወኩም ነበርና ቴክስቱን የላኩት እኔ ነኝ። ምን? ቆይ ተነጋገር፣ አላስረዳም። ምን